በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳምሻሙን ከኢትዮጵያውያን ፕሮቴስታንቶች ጋር ስላደረገው ሙግት የሰጠው ማብራሪያ ሙሉ አማርኛ ትርጉሙን ይዘንላችኋል። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ቪዲዮ አለፍን። አንድ ወጣት ልጅ ደወለልኝ። ስሙን አልነግራችሁም፣ ኢትዮጵያዊ ነው። ከተማ ውስጥ እንዳለሁኝ ያውቋል። ሳምሻሙን የመጽሐፍ ቅዱስ ጥናት ነበረን፣ ልትመጣ ትችላለህ? ለካ እነዚህ ሰዎች ወንጌላዊ የሆኑ ኢትዮጵያውያን ናቸው። ቤተሰቦቻቸው ወንጌላውያን ሆኖ ሃይማኖታቸውን ስለቀየሩ እነሱም ወንጌላዊ የሆኑ ናቸው። በቤተሰብ በደንብ አዳምጡኝ፣ በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ከዛ ላገኘው ሄድኩኝ። ላገኘው ሲሄድ ግን የጥያቄና መልስ ጊዜ ይኖረናል ብዬ አስቤ አልነበረም የሄድኩት። ወጣት ሰዎች ናቸው። ለማንኛውም ወደዚያ ሄድኩኝ። ሲሄድ ከጠራኝ ሰው ጋር ተገናኘን። እዚያ የነበሩ ወጣቶች በሙሉ እኔን ጥያቄ መጠየቅ ጀመሩ። ከዚያ ብዙ ወጣት ሴቶችና ብዙ ወጣት ወንዶች ነበሩ። ከዚያ እንደዚህ ማለት ጀመሩ። ወደዚህኛው ዋና መነጋገሪያ ሐሳብ እንሂድ እና ካልደበረህ ጥያቄን ጠይቀሃለን ማለት ጀመሩ። እኔ ምንም አይደብረኝም ልጠይቁኝ ትችላላችሁ አልኩኝ። ከዚያ አንድ ሰው በቅዱሳን ምልጃ ጉዳይ ላይ ጥያቄ አነሳና ግጭትና ክፍፍል ፈጠረ። ሆን ብሎና አስቦበት ማለት ነው። አስታውሱ እንግዲህ የወንጌላውያን ቸርች ነው የሄድኩት። ከዛ ሌላ አንድ ወጣት ደግሞ ወደ እመቤታችን መጸለይስ ብሎ ጠየቀኝ። ይህን ጊዜ ዋናው ጭቅጭቅ ተጀመረ አለና ሳምሻሙን ውሃውን ጎንጨት አድርጎ ጉሮሮውን አርሶ ወደ ጨዋታው ቀጠለ። አንዲት ወጣትና አንድ ወጣት የሚናገሩትን የሚያውቁ የሚመስላቸው ሰዎች ሌላ ጥያቄ ሲያስከትሉ ደግሞ ይበልጥ ጭቅጭቁ እየጋለ ሄደ። የውላችሁ መጀመሪያ ስንጀምር ምን ብዬ ነግሬያቸው ነበረ መሰላችሁ? መጽሐፍ ቅዱስ በተሳሳተ ሰው እጅ ላይ ከገባ አደገኛ መጽሐፍ ይሆናል ብያቸው ነበር። በተሳሳተ እጅ ላይ ያለ መጽሐፍ ቅዱስ አደገኛ መጽሐፍ ነው። ምክንያቱም መጽሐፍ ቅዱስ የመንፈስ ቅዱስ ሰይፍ ነው። የእግዚአብሔር ቃል መጽሐፍ ቅዱስን ጨምሮ የመንፈስ ቅዱስ ሰይፍ ነው። ከዚያ እንደዚህ ያልኳቸው የ5 ዓመት ሕፃን ልጅ እጅ ላይ ሽጉጥ ወይም ቢላ ቢገባ ምን የሚፈጠር ይመስላችኋል አልኳቸው። በጣም አደገኛ አይደል? የ5 ዓመት ሕፃን እጅ ላይ መርዝ ቢገኝ ምን ሊፈጠር ይችላል? እጅግ አደገኛ ነገር። ልክ እንደዚህ ሁሉ መጽሐፍ ቅዱስ በመንፈስ ባልበሰሉ ሰዎች እጅ ላይ ሲገባ አደገኛ ነው የሚሆነው። ምክንያቱም ሰይጣን ሰዎችን ለመጣል ሳይቀር መጽሐፍ ቅዱስን ይጠቀማል። ጌታ ኢየሱስን ለመቃወም ሳይቀር ሰይጣን መጽሐፍ ቅዱስን የጠቀሰው ለዚህ ነው። ቅዱሳን መጻሕፍትን በመተርጎምና በአያያዝ ብቃት ያላቸው በመንፈስ ቅዱስ የተመረጡ በመንፈስ ቅዱስ ማረጋገጫ የተሰጣቸው ሰዎች ብቻ ናቸው መጽሐፍ ቅዱስን መያዝ ያለባቸው የምንለው ለዚህ ነው። ከዚያ ከነዚህ ሰዎች ጋር ውይይቱን እንደጨረስኩኝ በቦታው ያሉ አንዲት ወጣትንና አንድ ወንድን ያረጋገጡልኝ እኔ ያልኩትን ነው። ቀደም ብዬ ያልኳችሁን ነገር አረጋግጠውልኛል። እነዚህ ሁለት ወጣቶች በጣም አደገኞች ናቸው። ስለ መጽሐፍ ቅዱስ ማውራት በፍጹም ብቃቱ የላቸውም። መጽሐፍ ቅዱስን ለማስተማር የሚሆን አቅምም የላቸውም። ምክንያቱም አላዋቂዎች ናቸው። መጽሐፍ ቅዱስ በእነዚህ ሰዎች እጅ ላይ መግባቱ በጣም አደገኛ ነው ያልኩትን ነጥቤን ስላረጋገጣችሁልኝ አመሰግናለሁ አልኳቸው። አጠገባቸው ቁጭ ብዬ ይሄን በማለቴ በፍጹም ደስተኛ ሊሆኑ አልቻሉም። ሌሎች በቦታው የነበሩ ሰዎች ግን ቆይታዬን ወደውታል። እንደውም ትቻቸው ስወጣ እባክህ ትንሽ ቆይ፣ ለምን ትሄዳለህ እያሉ እየተከተሉኝ ነበረ። የጋበዘኝም ሰው እየተከተለ ሊያሳምነኝ ሞከረ። ነገር ግን እንደዚህ አልኩት፣ እኔ ሁላችንም እናውቃለን መዋሸት ኃጢአት ነው። ለማንኛውም ለሌሎቻችሁ ከኔ ጋር ላላችሁ እነዚህ በርካታ ኢትዮጵያውያን ወንጌላውያን ስወጣ ተከትለውኝ ወጡና አብዛኞቹ ሴቶች ናቸው። በጣም የተናደዱ አሉ፣ በጣም መስማት የሚፈልጉ አሉ፣ በግልጽነት የሚያወሩም አሉ። በዚህ ሳምንት መጨረሻ ከነሱ ጋር ውይይት ለማድረግ ቀጠሮ ይዘናል። እግዚአብሔር ልባቸውን እንዲከፍትላቸው እለምናለሁ። እግዚአብሔር መንፈሱን እንዲልክላቸውና እንዲመራቸው ወደ ሙሉ እውነት እንዲወስዳቸውም እለምናለሁ። በጣም በሚያስገርም ሁኔታ እነሱ እኔ ጋር ይዘው የመጧቸውን የመከራከሪያ ነጥቦች እኔ ጴንጤ ሆኜ ተከራክሬባቸዋለሁ። እነዚህ መከራከሪያዎች በፍጹም አይሰሩም። ለምን እንደሆነ ላሳያችሁ። ጥቂት የተከራከርንባቸውን ነጥቦች ለማንሳት ያህል ጌታ በወንጌል በክርስቶስ ሆነው የሚሞቱ ሰዎች ሕያዋንና ፍጹማን ናቸው የሚለውን ጉዳይ ያሳመንኳቸው ቢሆንም ይህቺው ተከራካሪ ወጣት ሴት ግን አዎ ግን ሞተዋል ትለኛለች በየመሃሉ። እኔም እንደዚህ አልኳት፣ አየሽ ለዚህ ነው አንቺ አደገኛ ነሽ የምልሽ። ጌታ በወንጌል ያለውን አነበብኩልሽ፣ እነርሱ ሕያዋን ናቸው አልሞቱም የሚለውን። አንቺ ደግሞ ሞተዋል እያልሽ ነው እና ስለነዚህ ሰዎች ከጌታ በላይ አውቃለሁ እያልሽ ነው። መጽሐፍ ላይ የተጻፈው ማስተባበል ስላልቻለች በጣም ተደናገጠች።
እስኪ ለመከራከሪያ ብለው ያመጧቸውን የመጽሐፍ ቅዱስ ጥቅሶችን ላንሳላችሁና እኔ ምን ብዬ እንደመለስኩላቸው ነግራችኋለሁ። እርግጥ ብዙ ሰዓት አልነበረንም፣ 40 ደቂቃ አካባቢ ነው የቆየነው። ከዚያ ምን እንደተፈጠረ ገምቱ። ከዚያ በድጋሜ ምን እንደተፈጠረ ገምቱ። በድጋሜ የተፈጠረውና ይዘውት የመጡት የመከራከሪያ ጥቅስ ይሄ ነው። ወጣቱ ልጅ የጠቀሰው የመጽሐፍ ቅዱስ ጥቅስ ይሄ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5። ጥቅሱ የቱ ጋር እንዳለ አያውቅም፣ ግን ዝም ብሎ ያለው አንድ አማላጅ ብቻ ነው ይለኛል። ከዚያ እኔም እየጠቀስክ ያለኸው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው ብዬ ነገርኩት። አንድ አማላጅ ብቻ ነው ያለው፣ አንድ አማላጅ ብቻ ነው ያለው። አንድ አምላክ አለ፣ አንድ አማላጅ አለ። እርሱም በሰውና በእግዚአብሔር መካከል ያለው ነው፣ እርሱም ክርስቶስ ኢየሱስ ነው። ተመልከቱ። እኔ በዚህ ጉዳይ ላይ በርካታ ክፍሎች ላይ ምላሽ ሰጥቼበታለሁ። ለራሳቸው ምቾት ሲሉ ይህንን ጥቅስ የሚለጥጡ ሰዎችን ሳይቀር የምቃወምበትን አንድ ቪዲዮ ሰርቻለሁ። ከዚያ እንደዚህ ያልኩት፣ አየህ አንተም በድጋሚ ያረጋገጥክልኝ ያለኸው አንድ ነገር ቢኖር ሁሉም ሰው መጽሐፍ ቅዱስን ማስተማር እንደሌለበት፣ ሁሉም ሰው መጽሐፍ ቅዱስን ለማስተማር ብቁ እንዳልሆነና መጽሐፍ ቅዱስ በተሳሳተ ሰው እጅ ላይ ከገባ አደገኛ እንደሆነ ነው ያረጋገጥክልኝ ደግመህ አልኩት። ከዚያም ስመልስለት የመጀመሪያው ነገር ይህ የመጽሐፍ ቅዱስ ክፍል ስለምን እያወራ እንደሆነ አውዱ ምን እንደሆነ ታውቃለህ ስለው ኢትዮጵያዊ ፕሮቴስታንት እንደዚህ አለኝ፣ ኢየሱስ ያደረገውና እኛ አንዳችን ለአንዳችን የምንጸልየው የተለያየ ነው አለኝ። ከዚያ እኔም በምን አወክሱም ብዬ ጠየቅኩት። የሁላችሁ ወዳጆቼ አንድ ልታስወግዱት የሚገባ አንድ ነገር ልንገራችሁ። አንድ ሰው መማለድና ማማለድ የተለያዩ ናቸው ብሎ ሲጠቅስላችሁ ቆይ ብዙ መሮጣ አያስፈልግህም በሉት። በደንብ አዳምጡኝ። እየሰማችሁኝ ነው? አዎ በጢሞቴዎስ ላይ የተጠቀሰው መማለድ የሚለው ቋንቋ ልዩ የሆነ ትርጓሜ አለው። ከማማለድ አኳያ ሲታይ የተለያየ አይነት የትርጉም ቅርጽ ነው ያላቸው፣ በፍጹም አንድ አይነትም አይደሉም። ነገር ግን አንዳንድ ጊዜ ትርጉማቸው በአቻነት አይቀመጥም፣ ወይም ደግሞ አንዳንዴ አንዱ አንዱን ተክቶ አይገባም ማለት አይደለም። ቋንቋና የመጽሐፍት ትርጓሜ እንዴት እንደሚደረግ ተማሩ። አዎ የተለያዩ ቃላት ናቸው። አዎ በብዙ ቦታ በጣም የተለያየ አይነት ትርጓሜ አላቸው። ቋንቋ የሚሰራው በዚህ መንገድ ነው። ነገር ግን ሁል ጊዜ አይደለም። አንዳንድ ጊዜ ቃላቱ አንዱ አንዱን ተክቶ ሊገባ ይችላል። አንዳንዴ አንዱ የአንዱ ፍቺ ሊሆን ይችላል። ልክ ነኝ? ከኔ ጋር ናችሁ አይደል? አንድን ሰው ፍጹም ነው፣ ነቀፋ የሌለበት ነው፣ እንከን የለሽ ነው ብለው እነዚህ ሶስት ቃላት አንዱ የአንዱ ፍቺ ሊሆን ይችላል። ተመሳሳይ ነገርንም ሊገልጹ ይችላሉ። ከዛ ኢትዮጵያውያን ፕሮቴስታንቶቹን እንዲህ ብዬ ጠየቅኳቸው፣ ኢየሱስ አማላጅ ነው ስትሉ ምን እያላችሁ ነው ብዬ ጠየቅኳቸው። እርሱ ያማልዳል ስትሉኝ ምን እያላችሁኝ ነው? ልታብራሩልኝ ትችላላችሁ? አዎ አንድ መካከለኛ አለ፣ መካከለኛው እርሱ ነው። ታዲያ እንደ መካከለኛ ምንድነው የሱ ስራ ብዬ ጠየቅኩት። ይለምናል አለኝ። ተያዝክ አልኩት። እዛ ጋር ተያዝክ። ምክንያቱም ሮሜ 8:34 ላይ እና ዕብራውያን 7:25 ላይ የተለያዩ ቃላቶች በተለያየ መንገድ ለምልጃና ለጸሎት ሲውሉ ትመለከታለህ በማለት በመጽሐፍ ቅዱስ በጢሞቴዎስ በሮሜና በዕብራውያን ላይ የተጠቀሱ የምልጃ ቃላት እንዴት ከሰዎች ጋር በቀጥታ እንደሚገናኙ ካስረዳ በኋላ እንደዚህ አለ ሳምሻሞን። ከዚያ ለኢትዮጵያዊ ፕሮቴስታንቶቹ እንደዚህ ያልኳቸው፣ እኔ እስከማውቀው ድረስ በወንጌላውያን ቤተክርስቲያን ውስጥ የሥላሴ አስተምህሮ ተቀባይነት አለው። እናንተማ ጆቫ ዊትነሶች ናችሁ። ምክንያቱም እነሱ ሥላሴነትን አይቀበሉም። እናንተ እንደምትከራከሩት ነው ሥላሴነትን የማይቀበሉት ዴልተጊና የጆቫ ዊትነስ ሰዎች የሚከራከሩት። እነርሱ ክርስቶስ አምላክ አይደለም ብለው ነው የሚያምኑት። እርሱ የሰው ባህሪን ብቻ ነው የያዘው ነው የሚሉት። ሎቱ ስብሐት። ስለዚህ እሱ አምላክ አይደለም ይላሉ። እንደናንተ ያሉ የጥንት አብያተ ክርስቲያናትንና የጥንት አባቶችን ትምህርት የሚጠሉ ፕሮቴስታንቶች የሚከራከሩት በተመሳሳይ መንገድ ነው። ክርስቶስ ብቸኛው መካከለኛው ነው፣ ማርያም መካከለኛ ልትሆን አትችልም ይሉሃል። ማስረጃ ስትላቸው አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 እስከ 5 ይሉሃል። ስለ ቅዱሳን መልጃ ጉዳይ ፕሮቴስታንቶች ለሚያቀርቡት መከራከሪያ ይሄ ጥቅስ በፍጹም ማሳመኛቸው ሊሆን አይችልም። እንዴት እንደሆነ ደግሞ አሳይቻችኋለሁ። ማንኛውም ሰው ያለው አንድ መካከለኛ ብቻ ነው ብሎ ቢላችሁ ይሄንንም ኢየሱስ አማላጅ ነው ለማለት ብቻ ቢጠቀምበት እኔ እንዳገኘሁትና እንደተከራከረኝ ኢትዮጵያዊ
ፕሮቴስታንት ማለቴ ነው ኢየሱስ አምላክ አይደለም እያልከኝ ነው ወይ ብላችሁ ጠይቁ። ውድ የክብራን ሚዲያ ቤተሰቦች፣ በዚህ አጋጣሚ ሳምሻሙን ያገኘውን ኢትዮጵያዊ ፕሮቴስታንት በዚህ ቪዲዮ ላይ ሙልጭ አድርጎ በተለያዩ ቃላት ሲሰድበው ነበር። እኛ ለናንተ ክብር ስንል ሙሉ በሙሉ ስድቦቹን አንተረጉማቸውም። ነገር ግን ሳምሻሙን ከዚህ ኢትዮጵያዊ ፕሮቴስታንት ይልቅ ለላሞችና ለአሳማዎች ክብር እሰጣለሁ ሲል አድምጠናል። ወደ ትርጉማችን እንለፍ። ሳምሻሙን እንደዚህ ሲል ቀጠለ። የውላችሁ እኔን የሚከራከረኝ ሰውዬ ይህንን እውነት ላለማየት ራሱን አሳውሯል። ኢየሱስ አምላክ አይደለም እያለ ነው። በነገራችን ላይ ለምን ላሳያችሁ፣ በደንብ አስተውሉ። አንድ እግዚአብሔር አለ የሚለውን አብ ብቻ ብለው ይተረጉሙታል። ይህንን በምን አወቅን? ክርስቶስ መካከለኛ ሆኖ የቆመው በዚህ አምላክ ፊት ነው ስለሚል። ይህ ማለት ክርስቶስ ለመካከለኝነት የቆመው በአብ ፊት ነው ማለት ነው። ስለዚህ አንድ መካከለኛ አለ ማለት ኢየሱስ ብቻ አማላጅ ነው የሚለውን ነገር የሚወስድ ከሆነና አንድ እግዚአብሔር አለ የሚለውም እሱ እግዚአብሔር ብቻ ነው ከተባለ ኢየሱስ አምላክ አይደለም እያላችሁ ነው ማለት ነው። ክርስቶስ አምላክ አይደለም እያሉ እንደሆነ እየገባችሁ ነው። ለዚያም ነው አንድ እግዚአብሔር አለ እርሱም አብ ነው የሚሉት። አመክንዮአቸው እየገባችሁ ነው ወይ? እሺ፣ ስለዚህ እኔ የኢትዮጵያ ፕሮቴስታንቶችን እንዲህ ሲሉኝ ግን እናንተ የይሖዋ ምስክሮች ናችሁ፣ ጆቫ ዊትነሶች ናችሁ ነው ያልኳቸው። ወይም ደግሞ በስላሴ የማታምኑ ናችሁ። ምክንያቱም እንዲህ ካልክ እያረጋገጥክልኝ ያለኸው የስላሴ አስተምሮ ልክ አይደለም የሚለውን ነው። ብታምን ኖሮ ይህንን መከራከሪያ በቋሚነት የሚጠቀምበት ጆቫ ዊትነስ እንጂ አንተ አትሆንም ነበር። የስላሴን አስተምሮ የምትቀበል ሰው ብትሆን ኖሮ ጸረ ስላሴዎች እንደሚሉት አትልም ነበር። እየዋሸውኝ አይደለም። ጆቫ ዊትነሶች አያችሁ፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ኢየሱስ አምላክ አለመሆኑን ያረጋግጥልናል። አንድ እግዚአብሔር አለ እሱም እግዚአብሔር አብ ብቻ ነው ብለው ነው የሚከራከሩት። ስለዚህ በስላሴ እናምናለን የምትሉ ፕሮቴስታንቶች እያያችሁ ነው ለስላሴ ትምህርት አለመታመናችሁን። በስላሴ ትምህርት እናምናለን የሚሉ ፕሮቴስታንቶች እጅ መጽሐፍ ቅዱስ መግባቱ አደገኛ ነው። ለምን እንደምል አላዋቂነታችሁን መሐይብነታችሁ ስገባችሁ። ምክንያቱም ያ ባይሆን ኖሮ አንድ ጸረ ስላሴያዊ ክርስቶስ ሰው ብቻ ነው እንዲል አትፈቅዱም ነበረ፣ ልክ ዴልታ ጊ እንደሚለው። ምክንያቱም እነርሱ የሚሉት እርሱ አምላክ አይደለም፣ ምክንያቱም አምላክ አንድ ብቻ ነው እሱም አብ ነው ነው የሚሉት። ክርስቶስ አምላክ ነው የሚለውን ብትቀበሉ ኖሮ ይሄንን ጥቅስ እነሱ እንዲጠቅሱት አትፈቅዱላቸውም ነበር። እናንተ ግን ይባስ ብላችሁ ይሄንኑ ጥቅስ ክርስቶስ መካከለኛ ነው ሚለውን በተመሳሳይ ከጆቫዎች ጋር አመሳስላችሁ በመተርጎም ጥንታዊውና በመጀመሪያዎቹ 300 ዓመታት በሁሉም ጥንታውያን ክርስቲያኖች ዘንድ የሚታመንበትን በሰማያት ያሉ ቅዱሳን ያማልዱናል የሚለውን አስተምህሮ ለማጥቃት ተጠቀማችሁበት ጥቅሱን እያለ ሳምሻሙን በቀጥታ ስርጭት ይህንን በዩቲዩብ እየተናገረ ሳለ በኮመንት ላይ ክርስቲያን የተባለ ሰው እንደዚህ ሲል ይጽፍለታል። አንድ መካከለኛ አለ የሚለው የክርስቶስን የማዳን ሥራ ለመወከል ነው። ቅዱሳን እኛን አያድኑንም፣ ነገር ግን ሊጸልዩልን ይችላሉ ይለዋል። ይህን ጊዜ ሳምሻሙን ክርስቲያን አታርፍም? ከፈለክ ገብተህ ግጠመኝ፣ ምክንያቱም መሐይብ ነህ፣ ምንም አታውቅም። ምክንያቱም ሐዋርያት ሳይቀሩ የዓለም አዳኞች ተብለው ወደ ዓለም እንደተላኩ የሚያሳይ ጥቅስ አሳይሃለሁ። አፍህን ዘግተህ በወሬ መሃል ጣልቃ መግባት ልታቆም ትችላለህ? አንተ የመጽሐፍ ቅዱስ ጠንቅ፣ ምንም የማታውቅ ስለ መጽሐፍ ቅዱስ ምንም አይነት ዕውቀት የለህም። ልታግዘኝ እንዳትሞክር፣ ምክንያቱም ራስህን ታሳፍራለህ። ምክንያቱም በመጽሐፍ ሐዋርያትና ወንጌላውያን የእግዚአብሔር ማዳን ናቸው ለዓለም ሁሉ ተብለዋል። ና ላሳየህ፣ እባክህ አፍህን ያዝልኝ። ልታግዘኝ አትሞክር፣ እባክህ ዝጋ። ይኸውልህ እዚህ ጋር የሐዋርያት ሥራ ምዕራፍ 13 ቁጥር 46 እስከ 47 ድረስ ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌያለሁ ብሎ አዞናል አሉ። ስለዚህ ክርስቲያን የተባልክ ሰውዬ ስምህን ቀይር፣ መጽሐፍ ቅዱስን እንደ ልኳንዳ የምትቆራረጥ ሰውዬ። ምክንያቱም ቅዱስ ጳውሎስ በኢሳይያስ 49 ቁጥር 6 ላይ የተጠቀሰውን ለራሱና ለባርናባስ እንደሆነ አድርጎ እየጠቀሰ ነው። እንደዚህ የሚለውን እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌያለሁ ብሎ አዞናልና አሉ። በግልጽ እስከ ዓለም ዳርቻ ድረስ ለማዳን ትሆኑ ዘንድ ነው ያላቸው። ቅዱስ ጳውሎስ የጠቀሰው ኢሳይያስ 49 ቁጥር 6 ለክርስቶስ ኢየሱስ ለመሲሁ የተጠቀሰ ነው። ጳውሎስ ግን ይህንን ጥቅስ ለራሱና ለባርናባስ አድርጎ ተጠቀመበት። ይህም ለሐዋርያትና ወንጌልን ለሚሰብኩ ሁሉ ማለት ነው። ስለዚህ እባክህ ስለ ድህነት ማውራትህን አቁም። ምክንያቱም ኢሳይያስ 49:6 ላይ እንደዚህ ነው የሚለው፣ እስከ ምድር ዳርቻ ድረስ መድኃኒት
መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ይላል። ተመልከት ጳውሎስ የጠቀሰውን። ይህ ስለሚመጣው መሲህ የተባለ ነው። ነገር ግን ጳውሎስ ለራሱ አድርጎ ተጠቅሞበታል። ስለዚህ እንደሚያቅሰው ጥልቅ አትበል፣ እባክህ አፍህን ዝጋ። ኧረ እባካችሁ ፕሮቴስታንቶች አፋችሁን ያዙልን። ሳምሻሙን በስክሪኑ ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 47ንና የኢሳይያስን ትንቢት ምዕራፍ 49 ቁጥር 1 እስከ 6 ድረስ ያለውን አጠገብ ለአጠገብ በማስቀመጥ ጥቅሶቹ እንዴት እንደሚመሳሰሉ ማሳየት ጀመረ። እንዲህ በማለት ጌታ አዘዘን፣ እኔን ባርናባስንና ወንጌል የሚሰብኩትን ሁሉ ሾምኳችሁ አለን። ለአሕዛብ ሁሉ ብርሃን ይሆኑ ዘንድ ጳውሎስንና በርናባስን ሾማቸው፣ እስከ ዓለም ዳርቻ ድረስ መድኃኒት ትሆኑ ዘንድ። ይኸው ወደ ታች እንደምታዩት የጠቀሰው በኢሳይያስ 49 ቁጥር 6 ላይ ያለውን ነው። የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ ይላል። ኢሳይያስ ላይ ያለው የተባለው ለኢየሱስ ነው። ምክንያቱም ወደ ላይ ከፍ ስትል እስራኤል ሆይ የኔ አገልጋይ ይላል። ይኸውም አንዱ የትንቢት ስሙ ነው የኢየሱስ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን ጠርቷል። አሁንስ እንዴት እንደሚተረጎም ገባ? ምክንያቱም አንተ አንድ የክርስቶስ አካል ነህ፣ ከእርሱ ጋር በመንፈስ አንድ ሆነሃል። ባንተ በኩል ድህነትን ያደርጋል፣ ባንተ በኩል የድህነትን ስራ ይሰራል። ሰዎች ይድኑ ዘንድ አንተን ይጠቀምብሃል የምለው ነገር ገብቶሃል? ሁላችሁም ያልኳችሁ ነገር እየገባችሁ ነው? በግልጽ የተቀመጠ ነገር ነው አይደለ? ስለዚህ እናንተ ፕሮቴስታንቶች ጳውሎስ ዛሬ በሕይወት ቢኖር ኖሮ ጳውሎስን አንተ ጣዖት አምላኪ፣ አንተ መናፍቅ ትሉት ነበር ማለት ነው። መጽሐፍ ቅዱስንም ማያቅም ትሉት ነበር ማለት ነው። ምክንያቱም ቅዱስ ጳውሎስ ስለ መሲሁ የተጠቀሰን ጥቅስ ወስዶ ይኸውም እስራኤል ተብሎ የተጠራውን እስራኤላውያንና ዓለምን ሁሉ የሚያድነውን የእግዚአብሔር አገልጋይ ተብሎ የተጠቀሰውን ወስዶ ለራሱና ለባርናባስ ወንጌልን ሁሉ ለሚሰብኩ ተጠቀመበት። እግዚአብሔር እኛን ብርሃን አድርጎ እስከ ዓለም ዳርቻ ድረስ ለአሕዛብ ድህነት እንሆን ዘንድ አዘዘን ያለው። ነገር ግን ጳውሎስ ሆይ ይህ እኮ ስለ ኢየሱስ ነው፣ እኔ አዳኙ ኢየሱስ ነኝ እያልክ ነው ጳውሎስ ሆይ ብለህ ልትጠይቀው ነው? አይደለም አንተ ቀሽም። ጳውሎስ እያለ ያለው እኔ ከክርስቶስ ጋር አንድ ሆኛለሁኝ፣ ከክርስቶስ ጋር አንድ መንፈስ ሆኛለሁ። እኔ የክርስቶስ አካሉ ነኝ፣ ክርስቶስ ደግሞ በአካሉ በኩል ይሰራል። እኛ የእርሱ ብልቶች ነን፣ እጅና እግሮቹ ነን። ስለዚህ እያዳነ ያለው በእኛ በኩል ነው። ድህነትን በእኛ በኩል ለሚገባቸው ይሰጣል። ዓለም ይድን ዘንድ እኛን እየተጠቀመብን ነው። እናንተ ፕሮቴስታንቶች ታዲያ ያልገባችሁ ነገር ምንድን ነው? ሲካ ምንድነው ያልገባችሁ? ሌላ ከራሱ ከጳውሎስ ላንሳላችሁ። ስለዚህ ባካችሁ እናንተ ሰዎች አፋችሁን ያዙልን። መጽሐፍ ቅዱስን እናቃለን ብላችሁ አታስቡ። እባካችሁ ዝም በሉ። ወደ ቲክቶክ እና ዩቲዩብ ቻናላችሁ ሄዳችሁ ምንፍቅናችሁን አሰራጩ። ያን ጊዜ እግዚአብሔር መልስ ይሰጥበታል። እኔ ጋር ግን መታ አትሳፈጥ፣ ምክንያቱም ልክህን ነው ማሳየህ። ይኸው ሌላኛው ጥቅስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ጳውሎስ እንደገና እንደዚህ አለ፣ ደካሞችን እጠቅም ዘንድ ለደካማዎች እንደ ደካማ ሆንሁ፣ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋራ በሁሉ ነገር እንደነርሱ ሆንሁ። ምን አለ ጳውሎስ? አንዳንዶችን አድን ዘንድ። እንዴት ብትደፍር ነው ጳውሎስ ራስህን እንደ አዳኝ የምትቆጥረው ልትለው ነው? ጳውሎስ ሆይ እንዴት ራስህን እንደ አዳኝ ትቆጥራለህ? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 አንዳንዶችን አድን ዘንድ። ምና አሁን አዳኝ ነኝ እያለ ነው ጳውሎስ? ያለው አንድ አዳኝ ብቻ ነው የሚሉ ሰዎች በዚህ ዘመን ጳውሎስን ቢያገኙት ወደ ቁልቁለት ይወረውሩትና ይገድሉት ነበረ ብሎ መናፍቅ ነው ይሉት ነበር። ስለዚህ ቅዱሳት መጻሕፍትን እንደ ስጋ የሚከታትፉትን ፕሮቴስታንቶችን ብንከተል ኖሮ ጳውሎስ መናፍቅ ነበር የሚሆነው። ምክንያቱም እኔ ሰዎችን አድን ዘንድ ይላል። እንደዚሁም ስለ ክርስቶስ ኢየሱስ ዓለምን የማዳን ሥራ የተጠቀሰውን የኢሳይያስን ጥቅስ ወስዶ ለራሱና ለባርናባስ ተጠቅሞበታል ጳውሎስ። እግዚአብሔር እኛን ብርሃን አድርጎ በአሕዛብ ላይ እስከ ዓለም ዳርቻ ድረስ መዳንን እናመጣ ዘንድ አዘዘን ብሎ። ፕሮቴስታንቶች መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም የሚከተሉት። በዛ አያምኑም እነሱ። ሶላቱሊያ፣ ዊሊያቱሊያ፣ ነጭ ብቻ፣ በአጠቃላይ ነጭ የሚል አይነት አስተምህሮ ነው የያዙት። ሶላ ሉሲፈር፣ ሉሲፈር ብቻ፣ ሶላ ካልቪና፣ የካልቪኒስት ትምህርት ብቻ የሚሉ አይነት ሰዎች ናቸው። ውሸታሞች ናቸው። እንግዲህ ይህንን የመጽሐፍ ቅዱስ ጥቅስ እኔ ራሴ የጻፍኩት በፈለጋችሁት የመጽሐፍ ቅዱስ ትርጓሜ ብትሄዱ ተመሳሳይ ነው ትርጉሙ። ይኸው እዚህ ጋር ብትመለከቱት ሰውን አድናለሁ አድን ዘንድ ነው የሚለው። እንዴት ብትደፍር ነው ጳውሎስ ስለው ነው። ሌላ ጥቅስ ደግሞ ላምጣላችሁ። ጳውሎስ ለጢሞቴዎስ ያለውን ወደ ጢሞቴዎስ መልእክት አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 እንደዚህ ይላል፣ ለራስህና ለትምህርትህ ተጠንቀቅ። ለራስህ የሚለው መንገድ የሚለው ቀጥተኛዋን መንገድ ነው እኛ ኦርቶዶክስ የምንለውን። ከዚያ ለትምህርትህ ተጠንቀቅ የሚለውም ቀጥተኛ እውነተኛዋን
ማን ማለቱ ነው? ያም ኦርቶዶክሳዊ ነው። ጳውሎስ ነው ለጢሞቴዎስ የሚለው ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። የሁላችሁ እዚህ ጋር ልብ በሉ። ይህንን ብታደርግ ራስህንም የሚሰሙህንም ታድናለህና ይላል። ጉድ በሉ እንግዲህ ጢሞቴዎስ የሚከተሉትን ክርስቲያኖች ያድናቸዋል እያለን ነው ጳውሎስ። የነሱ አዳኝ ነው እያለን ነው። ጢሞቴዎስ የራሱም አዳኝ ነው እያለን ነው ጳውሎስ። አያችሁ፣ እናንተ መጽሐፍ ቅዱስን ለፈለጋችሁት ዓላማ የምትቆራርጡ መጽሐፍ ቅዱስን እናውቃለን የምትሉ ሰዎች እያላችሁን ያላችሁት ይህንን ነው። እንግዲህ ተመልከቱ። ጳውሎስ ለጢሞቴዎስ እያለው ያለው በትምህርትህና በመንገድህ የምትጸና ከሆነ በስነ ስርዓት የተማርከውን ብቻ የምታስተምር ከሆነ ራስህን ታድናለህ፣ የሚከተሉህንም ሰዎች ታድናለህ እያለው ነው። ጳውሎስ እንዴት ጢሞቴዎስ ሰዎችን ያድናል ትላለህ? እንዴት ሰዎችን ያድናል ትለናለህ? ኢሳይያስ 49:6 ለኔና ለወንጌልን ለሚሰብኩ ሁሉ የተጠቀሰ ነው እንዴት ትላለህ? እስከ ዓለም ዳርቻ ድረስ ላሉት ሁሉ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና የሚለውን እንዴት ለራስህ ትጠቅሳለህ? ጳውሎስ ያለው አንድ መካከለኛ ነው፣ ያለው አንድ አዳኝ ነው። ጳውሎስ አንድ አዳኝ ብቻ ብለህ ልትከራከረው ነው ከጳውሎስ ጋር በማለት ሳምሻሙን ለፕሮቴስታንቶች ጠንከር ያለ ምላሽ ከሰጠ በኋላ ከዚህ በፊት ጸረ ሥላሴዎችን ለመከራከርና አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 እስከ 5 ድረስ የተቀመጠውን በሚመለከት የተሳሳተ ምልከታ ላላቸው ጆቫ ዊትኔስና ጸረ ሥላሴዎች የሰጠውን ምላሽ በሚመለከት ርዕስ አንቀጹን በዝርዝር ካስረዳ በኋላ እንደዚህ አለ። የውላችሁ በሥላሴ እናምናለን የሚሉ ውሸታም ፕሮቴስታንቶች አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን መጀመሪያ የቅዱሳንን ምልጃ ለመከላከልና ለመቃወም ይጠቀሙበታል። ከዛ ጸረ ሥላሴ ነን የሚሉ ሰዎች ጆቫዎች ይመጡና ከነሱ ጋር ሲከራከሩ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ይኸው ክርስቶስ አምላክ አለመሆኑን ያሳያል፣ ሥላሴ የሚባል ነገር የለም ሲሏቸው ደግሞ ጆቫዎቹን ምን ይሏቸዋል? ጥቅሱን እየለጠጣችሁት ነው፣ እንደዛ አይልም ብለው ይከራከሯቸዋል። ምን አይነት ሰይጣናዊና ዲያብሎሳዊ አይነት ሰዎች ናችሁ? አንድ ጥቅስ ላይ ቋሚ የሆነ አመለካከት የሌላችሁ በማለት እጅግ ጠንካራ በሆኑ ቃላት ምላሽ በመስጠት ትምህርቱን ያጠናቅቃል። ሳምሻሙን ከኢትዮጵያውያን ፕሮቴስታንቶች ጋር የነበረው ቆይታ ምን ያህል እንዳበሳጨው ከምላሾቹ መመልከት እንችላለን። ውድ የክብራን ሚዲያ ቤተሰቦች መረጃውን እስከዚህ ድረስ ከተመለከታችሁ ላይክ እያደረጋችሁ በኮመንት ሐሳባችሁን እየገለጻችሁ ብሎም ለወዳጆቻችሁ እያጋራችሁ እንድታበረቱ የአክብሮት ጥሪያችንን አቀረብን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተወዳጁንና ስለ ቤተክርስቲያን እናውራ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።